ሰላም ጤና ይስጥልኝ። ውድ የዩቲዩብ ላይ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ መልካም። እኔ ያለው ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እንዴት ናችሁ ምርጦቼ፣ ውዶቼ? አላችሁልኝ? የምትወዱኝ የምወዳችሁ፣ የምትጠሉኝም ሁላችሁም ደህና ናችሁ? ሰላም ናችሁ? በሌላ በቀጣይ ቪዲዮ ደግሞ መጣ። ምን ልላችሁ ነው መሰላችሁ? ዛሬ ደግሞ ያው ብዙ ጊዜ ከራሴ ከህይወት ልምድ ነው ማካፈላችሁ፣ ከራሴ ኤክስፒሪየንስ። በህይወት የምንማረው ይሄ ትምህርት ቤት ገብተን የምንማረው ከህይወታችን 30% ነው። ይሄ ትምህርት ቤት ገብተን የምንማረው ለስራ፣ ለኑሮ፣ ገንዘብ ለመስራት ለእውቀት የምናገኘው የህይወታችንን 30% ነው። ዋናውን ለህይወት የሚጠቅመንን ፕራክቲካሊ ምድር ላይ ስንኖር ከሰዎች ጋር ለመኖር፣ ከሰዎች ጋር ለመግባባት፣ የሰዎችን ማንነት፣ የሰዎችን ምንነት ለማወቅ የሚጠቅመን 70%ን ግን ከልምድ ነው የምንማረው። በህይወታችን የሚመጡብን የሚደርሱብን እያንዳንዳቸው ነገሮች አንዳንዴ ሰዎች ነንና ጥፋት ይመስሉናል። በህይወት ጥፋት የለም፣ በህይወት ስህተት የለም። ያጠፋን የሚመስለን ነገር እያንዳንዱ ነገር አስተምሮ ነው የሚያልፈው። ትምህርት ነው። አያችሁ፣ ህይወት ትምህርት ቤት ነች። ኤክስፒሪየንሶች ትምህርት ናቸው። ትላንትና ላይ ያስለቀሰን ነገር ዛሬ ደግሞ አያስለቅሰንም፣ ወይም ነገ አያስለቅሰንም። ካለፈው ነገር እንማራለን። እኔ ብዙ ጊዜ በተደጋጋሚ በቲክታክን ፕላትፎርም እላችኋለሁ አይደል፣ ሰው አትመኑ ጋይስ። በጣም ሰው ከሚያምንና ከሚበሉ ሰዎች ዋነኛዋ ቀንደኛዋ ግን እኔ ነኝ። ሰው አትመኑ እላለሁ። እንደኔ ደግሞ ሰው የሚያምን የለም። ግን ከልምዴ አትሊስት እኔ ስናገር እናንተ ከገባችሁ፣ ከኔ ተማሩ አይደል፣ እኔ ስናገር እናንተ ከገባችሁ፣ ወይ ደግሞ ትላንትናችሁን ዞር ብላችሁ ማየት ከቻላችሁ በሚል ነው የማወራው። አንዳንድ ሰዎች ቀን ሊያሳልፉባችሁ ይመጡ አሉ። እናንተን ተሻግረው የሚፈልጉት ቦታ ላይ ለመድረስ የሚፈልጉ ሰዎች አሉ። አይምሰላችሁ። ሁሉም ሰው ባይዘዌ አንዳንድ ሰዎች አንዳንድ ሰዎች ብዙ ሰው በስኬታችሁ ደስተኛ ናቸው፣ ስላለፈላችሁ ደስተኛ ናቸው። ብዙ ሰዎች እንድትበልጧቸው ግን አይፈልጉም። ከኔው ኢቨን ኢማጂን ማሰብ ትችላላችሁ። በስኬታችሁ ደስተኛ ናቸው፣ ስላገኛችሁ ደስ ይላቸዋል፣ ግን እንድትበልጧቸው አይፈልጉም። ልትበልጧቸው እንደሆነ ሲገባቸው ነው ድንገት አውት ኦፍ ኖዌር ጠላታችሁ ሆነው ይነሳሉ። ምቀኝነታቸው፣ ሪል ማንነታቸው፣ ጭንብላቸውን አውልቀው የሚመጡት ልትበልጧቸው እንደሆነ ሲያውቁ። ይሄ በደንብ ፕራክቲካሊ ሴቶች ላይ የምናየው ነገር ነው። ሴት ስንሆን ስላለፈላት ችግር የለብኝም፣ ግን እንድትበልጠኝ አልፈልግም። በልጣ እንድትታይ፣ በሰዎች ተቀባይነት እንዲኖራት፣ ሰዎች እንዲወዷት፣ እንትናዬ እኮ እንድትባል አንፈልግም። የከፈታችሁ ጊዜ ላይ አብራችኋቸው የሚቆዩትን ሰዎች ምረጡ። አሁን ላይ ቀስ በቀስ እየገባኝና እየተረዳሁት የመጣሁት ነገር ይሄ ነው። በተለይ መልካም የሚመስሏችሁ፣ ደግ የሚመስሏችሁ፣ የዋህ የሚመስሏችሁ ሴቶች ጋር ችግር አለ። ፊት ለፊት የሚናገሩ ሰዎችን አትጥሉ። ጥቁርን ጥቁር፣ ነጭን ነጭ ብለው የሚናገሩ ሰዎችን አትጥሉ። ይሄ ዝምተኛ፣ የሚቅለሰለስ፣ አዛኝ፣ ደግ ምናምን የሚመስሉ ሰዎችን ፍሩ። እንደዛ አይነት ሰዎች የማይናገሩ፣ ሁሉን ቻይ፣ ዝምተኛ። ዝም ብለው አይደለም ተንኮላቸውን እየሰሩ ነው በውስጥ ዝም ያሉት። ክፋታቸውን እያቀነባበሩ ነው ዝም ያሉት። ረጅም እያሰቡላችሁ ነው ዝም የሚሉት እንጂ የዋ ሆነው ምስኪን ሆነው መናገር ስለማይችሉ፣ ወይ ተንኮል ስለሌለባቸው፣ ወይ ሊናገሯችሁ ስላልፈለጉ፣ ወይ እነሱ በተግባር ነው የሚበቀሏችሁ። እነሱ በስነ ስርዓት በተግባር ነው የሚበቀሏችሁ። በተግባር ሊበቀሏችሁ ነው ጸጥ ያሉት። ፕላን አድርገውላችሁ ነው ዝም ያሉት። ዝም ካሉ ፕላን አለ። ዝም ካሉ የሆነ ነገር አለ ጋይስ። ረጅም ነገር አስበውላችሁ ነው። ባይዘዌ ዝም ብለው ዝም አይሉ። ዝም ያሉበት ምክንያት ረጅም ታርጌት አድርገዋል። እናንተ አጭር ነው የምታስቡት። እናንተ የአሁን ንዴታችሁን እዚህ ጋር የተናደዳችሁ የከፋችሁ ነው የምትሉት የምትጮሁት ምናምን አይደለም። እነሱ እንደናንተ አይደሉም። አድብተው ነው አቅደው ረጅም ተንኮል። ዝም የሚሉ ሰዎችን ፍሩ።
ፈገግ ብለው የሚያልፉ ሰዎችን ፍሩ። ይሄ ፊት ለፊት ወጥቶ የሚናገር የሚያብደው ሰው ፕሮብሌም ያለባቸው ሰዎች አይደሉም። የሰዓቱ ነው ንዴታቸው። ያን ሰዓት ያያችሁት በቃ እናንተ ፊት ያበዱት፣ እናንተ ፊት የጮሁት፣ እናንተ ፊት የተናገሩት ሁሉ ስድብም ይሁን የተሳደቡት ያ ነው በቃ የነሱ ንዴት። ከዛ አይዘልም። ረጅም ተንኮል አያስብም። አሉ ግን መሽቁቆች እሺ ይሁን እኔ አንቺን አልናገርሽም በቃ እሺ ብለው ይሄዳሉ። አይናገሩሽም። እውነታቸውን የነገሩሽ አንቺን አይናገሩሽም። ግን ለአንቺ ውድቀትሽን ለአንቺ መቀበሪያሽን ትሰራልሻለች፣ ታዘጋጅልሻለች። ወድቀሽ ተሰብረሽ ሜዳ ላይ የምትቀሪበትን የምትለምኝበትን የሰው ፊት የምታይበትን ስርጽ ያለውን ጥንክር ያለውን ተንኮሏን ትሰራልሻለች። ሰው እንዳታምኑ፣ ስፔሻሊ ሴቶች እንዳታምኑ። ሴት የእናትሽ ልጅ ብትሆን እንዳታምኝ። ትረስት ሚ ግድ የላችሁም ላጥፋችሁ ነው። የእናትሽ ልጅ ብትሆን አትመኛት። ዚስ ዴይስ በቃ መቀበልና ማመን መለየት ያቃተኝ ሁሉም ሰው አንድ አይደለም እንዳልል ብዙዎቹ አብዛኛው ተመሳሳይ ነው። አረብ ሀገርም አሜሪካም ካናዳም ለንደንም ምንም ስኮምፓይሰስም ናይሰስም የሚኖረው ሰው መሽቆቅ ነው የተሰበሰበው። ስፔሻሊ ፕላትፎርም ላይ የምታገኟቸውን ሰዎች አትመኑ። ከቻላችሁ የሆነ እንዴት ነው ማጥለል ሰውን ማጥለል ቢቻል አጥልላችሁ መለየት ቢቻል መለየት ነው ያቃተን። ሆነስትሊ መለየት ነው ያቃተን። በቃ እኔ ክብድዝ በቃ ስቅጥጥ ስልችት ያለኝ ነገር እንትናዬ ጉቺዬ እኔ ፍቅር አንቺ እኮ እኔና አንቺ እኮ ተመሳሳይ ባህሪ ነው ያለን፣ አንቺ እኮ እንደኔ ነሽ። ሲሪየስሊ ሲበሏችሁ ሲያስበሏችሁ ከኋላ ጉድጓድ ሲቆፍሩላችሁ የምታገኟቸው እንትናዬ ያለችሽ። ወንዶች እንኳን ብዙም እንደዚህ አይነት ነገር ላይ የሉም። ወንዶች ስሜታቸውን ከተናገሩ የእውነት ነው። እንትናዬ ካለሽ የእውነቱ ነው። ካልወደዱሽ ብዙ ጊዜ ካልተመቸሻቸው አያዩሽም ሁላ። በክቶቹ እርምጥምጦቹ እኛ ነን። መንገድ የምንስት ይሄ ስነ ስርዓት የሌለን ተንኮለኞች፣ ክፋት ስላለፈላት ነገሮቿ ስለተስተካከሉ ደስተኛ ነሽ። ኦኬ እንዜን እንድበልጥሽ ግን አትፈልግም። በቃ መበለጥ ስለማትፈልጉ የሰዎችን ውድቀት የቱ ድረስ ሄዳችሁ እየፈለጋችሁ እንዳላችሁ የምናያችሁ ብዙ ሴቶች አላችሁ። ዚስ ላለመበለጥ ኢትስ ኦል አባውት ላለመበለጥ፣ ሌላ ነገር የለውም። እንዳትበለጡ ብቻ። የአንቺ ስታተስ የአንቺ ኳሊፊኬሽን ኦር የአንቺ ኳሊቲ ሌላ ነው። የሆነ ሰው በራሱ ኳሊቲ በራሱ ኳሊፊኬሽን በራሱ ስታተስ ሲመጣ ደግሞ ዌልካም ልንል ጉድላክ ልንል ምናምን እኮ ነው የሚገባው። ለምንድን ነው ሴቶች ስንባል እጅ ለእጅ መያያዝ ሲገባን አልፈን ቱ ዘ ኤክስትሪም ነው የምንሄደው? እኔ ሴት ለጠላቻት ሴት ሞቷ ራሱ እረፍት የሚሰጣት አይመስለኝም። ድጋሚ የምትነሳ ይመስላታል። ሞታችሁ እንኳን ሰላም የማሰጧቸው ሴቶች አሉ። አንድ ሲኖትራክ ሙሉ ድንጋይ መቃብርሽ ላይ ማፍሰስ የምትፈልጋለች። ድንገት እንኳን ከነቃሽ ፈንቅለሽ እንዳትወጪ ላዩ ላይ አንድ መኪና ሲኖትራክ ሙሉ ድንጋይ ማፍሰስ የሚፈልጉ ሴቶች አሉ። እንደዚህ አይነት ሴቶችን እኔ አሁን ብያቸዋለሁ። እግዚአብሔር በመቀነስ ይባርካል። ብዙ ሴቶችን ከህይወቴ እየቀነሰ እየባረከኝ ነው። እናንተ ሊመስላችሁ ይችላል። እግዚአብሔር ሰጥቶ ጨምሮ የሆነ ነገር አብዝቶ ምናምን ብቻ በረከት በመቀነስ አለ ብያቸዋለሁ። እየቀነሰ ከህይወቴ ብዙ አላስፈላጊ የሆኑ ሰዎችን እየቀነሰ እየባረከኝ ነው። በወንድ ብትሉ፣ በሴት ብትሉ፣ በጓደኛ፣ በቤተሰብ፣ በብዙ በፕላትፎርም የማታስፈልጉ ሰዎችን እግዚአብሔር ከህይወቴ እየቀነሰ እያወጣልኝ። እንደዛ የማያስፈልጓችሁን ሰዎች እግዚአብሔር ቀንሶ ያወጣላችሁ ከህይወታችሁ። ምንም አይሰሩም፣ ተቀምጠው አየር ነው የሚይዙባችሁ። ከከሌ ጋር በነበርኩበት ሰዓት እኮ ነገሮቼ ሁሉ እምቢ ብለው ነበረ ያላችሁበት ቀን የለም? የሆነ ሰው ህይወታችሁ ውስጥ በነበረ ሰዓት ነገራችሁ ተይዞ ብትሞክሩ፣ ብትለፉ፣ ብትንከራተቱ፣ ብትደክሙ አልሳካ ብሏችሁ ድንገት በቃ እንደ ድንገት እንደ ተአምር ወይ ከዛ ሰው ጋር ያላችሁን ግንኙነት ስታቆሙ፣ ወይ ከዛ ሰው ጋር ያላችሁን ቤተሰባዊነት ወይ ዝምድና ወይ ጓደኝነት ስታቆሙ ነገራችሁ ሲለቀቅ አይታችሁ አታውቁም? እንደ ተአምር ህይወታችሁ መንገዳችሁ ሲቃና ያኮ ነው። ህይወታችሁ ውስጥ ገብተው አየር የሚይዙ ሰዎች አሉ፣ መንገዳችሁን የሚያስሩ።
እውነት ነው። ያንቺን ነገር የሚይዝ ማንም የለም ከመድኃኒዓለም ከሆነ ግን አንዳንዴ ድባብሽን ሁላ ያበላሹታል። ወደ እግዚአብሔር እንዳትጠጊ እንዳትጸልይ፣ አየርሽን የሆነ ጭንቅላትሽን በቃ ብዙ ነገርሽን ኮንትሮል የሚያደርጉ ሰዎች አሉ። እንደዚህ አይነት ክፉ ሴቶች ናቸው የበዙት። በተለይ ፕላትፎርም ላይ የምታገኟቸው ሴቶች ጋር ጥልቅ ጓደኛ አትሁኑ። አትሊስት ምድር ላይ የምታውቂያት አብረሽ እንጀራ ቆርሰሽ የበላሻት ሴት ካጠፋችሽም ከጎዳችሽም እሷ ትጉዳሽ። እነዚህ ፕላትፎርም ላይ የሚመጡ ዘልዛላ ዱርዬ ሴቶች መጥተዋል። ዱርዬ ሴቶች በቃ መንገደኛ የሆኑ በቃ ይሄ አልጌ ዋልጌ የሆኑ መደድ የሆኑ ሴቶች መጥተዋል። ተጠንቀቁ። ከየአገሩ ባለጌ ሴቶች መጥተዋል። እህቶቼ ተጠንቀቁ። ተጠንቅቀን እንኳን ያልቻልናቸው በጣም መሰሪ የሆኑ ሴቶች አሉና ተጠንቀቁ። ይሄን ለማለት ነው። እግዚአብሔር ከእናንተ ጋር ይሁን። በጉድለታችሁ ላይ ይጎብኛችሁ። ያጣችሁትን አግኙ። በኪሳራ በውድቀት ወደ ሀገራችሁ መግባት እንዳይሆንባችሁ። በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ሁሉ ምርኳችሁ ይመለስ። ያጣችሁት እጃችሁ ላይ ይግባ። ሰላማችሁ ይብዛ። የትኛው ክፉ አያገኛችሁ። ሁላችሁ ሰርታችሁ ግቡ። ተኝታችሁ ንቁ። አትጡ፣ አግኙ። ሰጪ ያርጋችሁ። አማርጣችሁ ስጡ። የቱን ልስጥ ብላችሁ ምን ልስጥ እንዳትሉ፣ የቱን ልስጥ እስክትሉ ድረስ እግዚአብሔር ያስደንቃችሁ። ውድድር ማደርጋችሁ ይሄን ልበላችሁ ብዬ ነው የመጣሁት። ቴንኪዩ ሲ ዩ ጋይስ።